ዛሬ ስለ ኔት ዶግ አንዳንድ ነገር ልበላችሁ። ቪዲዮውን እስከ መጨረሻው ይከታተሉ። ላይክ እና ሰብስክራይብ እንዳይረሳ። የናትናኤል ድዋይን ሃሌ አንድን የሆነውን የሙዚቃ ዘመን የሚገልጽ ብቻ ሳይሆን በታዋቂው ባህል ላይ የማይረሳ አሻራ ያሳረፈ አርቲስት ነው። እንደ አውሮፓውያን አቆጣጠር በ1969 በክላርክ ሳላዲ ሚሲሲፒ የተወለደው ኔት ዶግ የልጅነት ሕይወት ወደ ሎንግ ቢች ካሊፎርኒያ ከመሄዱ በፊት በሂፕሆፕ ውስጥ አብዮታዊ ድምፁን ሊወልድ በተቃረበባት ከተማ በበለጸጉ የሙዚቃ ባህሎች ውስጥ ገብቷል። የኔት ዶግ የሙዚቃ ችሎታ በእውነት ማደግ የጀመረው በሎንግ ቢች ድንጋጤና ውስብስብ ዳራ መካከል ነበር። Talk about what's it like working with Dre? Well, as you know, Dre gave me my first record deal. So, working with Dre from the first day is always a learning experience. He always teaches me something new when I'm in there. Even to this day, it's always something like, damn, he could have told me that 10 years ago. በቤተ ክርስቲያን መዘምራን ግድግዳ ውስጥ ተንከባክቦ የዳበረ ጥልቅና አስደናቂው ባሪቶን መጀመሪያ ቅርጽ መያዝ የጀመረው እነዚህ ቀደምት ልምምዶች በማስማማት እና በዜማ ላይ መሰረታዊ ግንዛቤን አሰርተውለት በኋላም የፊርማ ዘይቤው መለያ ይሆናል። በወሳኝ መልኩ ኔት ዶግ ከካልቪን ብሮዲውስ ጁኒየር ጋር የማይበጠስ ትስስር የፈጠረው በሎንግ ቢች ውስጥ ነው። የ213 ቀደምት ማሳያዎች እና ትርኢቶች አብረው ሊፈጥሩ የሚችሉበትን አስማት ፍንጭ ቢያቀርብም ኔት ዶግ እንዲሆን የታለመለትን ኮከብ በቋሚነት ያሳየው የኔት ዶግ ልዩ ለስላሳ እና ማራኪ የድምፅ መገኘት ነበር። የኔት ዶግ ወደ ኮከብነት ደረጃ የወጣበት እውነተኛ አበረታች በ1992 የዶክተር ድሬ ድንቅ ስራ ዘ ክሮኒክ ለየት ያለ ተሰጥኦ ያለው ጆሮ ያለው ባለራዕይ ፕሮዲውሰር ድሬ የኔት ዶግ ድምፅ ውስጥ ያለውን ልዩ ጥራት ተገንዝቦ በበርካታ ወሳኝ ትራኮች ላይ ጎልቶ አሳይቷል። ኒውተን በት ኤጂ ታንግ ያሉ ዘፈኖችና የማይረሳ ትረካ ከዋረንጂ ጋር የሚያሳድሩ ተጽዕኖ ሊጋነን አይችልም። የእሱ አቀራረብ መገለጥ ነበር። እንከን የለሽ ዘፋኝነትና የራፕ ውህደት እና የማይከር ትክክለኝነት ከአድማጮች ጋር በጥልቅ ያስተጋባ ነበር። የተረት ብቃቱ በኔት ዶግ ምስላዊ መንጠቆ ጨምሯል። የማይረሱ የሙዚቃ አፍታዎችን በመቅረጽ ዝናውን ያጠናከረ ሰው ያደርገዋል። ስኑፕ ዶግ እና ዋረንጂ ከዘፈን በኋላ ጉልህ የሆነ ብቸኛ አድናቆትን ያገኙ እና ልዩ ስኬትን ያስገኙ ሲሆን የዶግኒክ ልዩ ስኬት መንገዱ የማያከራከር የሹክሹክታ ንጉስ በመሆን ያን የሚያሻማ ዌስት ኮስት ጣዕም ለሚፈልጉ ስፍር ቁጥር የሌላቸው አርቲስቶች የስልካቸው መደወል ያቆመ አይመስልም። ከሂፕሆፕ የመጡ አርቲስቶች እና R&B ስፔክትረም የሁለቱ ተአማኒነት ዋስትና መሆኑን በመገንዘብ ከታዋቂው ቱፓክ ሻኩር ጋር ያደረገውን ትብብር እንደ ኦል አባውት ዩ ባሉ ትራኮች ላይ አሰቡበት። ለስላሳ ነፍስ ያለው ድምፃዊው ለቱፓክ ጥሬ ጥንካሬ እሳት ፍጹም የሆነ ተቃራኒ ነጥብ ያቀረበበት ወይም ኤሚኔም ውስጣዊ እይታ እና ኃይለኛ የዜማ ጥልቀትን ወደ ትራኩ ግሪቲናር በመጨመር የኔት ሁለገብ በእውነት አስደናቂ ነበር። ይህም በሃርድከር ሂፕሆፕ መዝሙሮች እና ለስላሳ ሮማንቲክ R&B ባላድስ መካከል እንዲሄድ አስችሎታል። የእሱ ሰፊ ዲስኮግራፊ በዘጠናዎቹ መገባደጃ እና በ2000ዎቹ መጀመሪያ ላይ ያለ ሙዚቃ ያነባል። ጊዜ የማይሽረው ውድ ላይ እንደ ማሪያ ኬሪ ካሉ ሊቃውንት ጋር ትብብርን ያሳያል። በኔት ዶግ ማራኪ ዜማዎች ተምሳሌት ሆኗል። ኔት ዶግ እንደ ታዋቂ አርቲስት ካደረገው አስደናቂ ውጤት ባሻገር 3 ብቸኛ የስቱዲዮ አልበሞችን ለቋል። የስልጣን ጥበኛው እና ባለ ሰፊው ባለ 2 ዲስክ
ጂፈንክ ክላሲክስ ጥራት 1 እና 2ን ጥልቅ ስሩን በጂፈንኪ ድምፅ እና የበለጠ ውስጣዊ የሙዚቃ እና ቅኔ አሳይቷል። እነዚህ ፕሮጀክቶች የኔት ዶግ ስነ ጥበብን የበለጠ አጠቃላይ እይታን ቢያቀርብም የዘፈን ችሎታውንና ሙሉ አልበሞችን መሸከም አቅሙን በማጉላት ምናልባት ከትብብር ጥራቱ ጋር ተመሳሳይ የሆነ የዋና ንግድ ስኬት ደረጃ ላይ ላይደርሱ ይችላሉ። ቢሆንም ስለ ሁለገብ ችሎታው በለጸገ ግንዛቤን በመስጠት በታታሪ ደጋፊዎቹ ዘንድ ከፍተኛ ተቀባይነት አላቸው። በሙያው ሁሉ ኔት ዶግ የግል ተግዳሮቶች አጋጥመውታል። የህግ ጉዳዮች በሚያሳዝን ሁኔታ አንዳንድ ሙያዊ ስኬቶች ላይ ጥላ የሚያጠሉ ናቸው። በሚያሳዝን ሁኔታ በ2000ዎቹ አጋማሽ በጤንነቱ ላይ ከፍተኛ ተጽዕኖ የሚያሳድሩትን የማያዳክሙ የደም ስትሮክ በሽታዎችን ተቋቁመዋል። በመጨረሻም በ41 ዓመቱ በመጋቢት 15 ቀን በ2011 ያለ ጊዜው ህይወቱ አለፈ። የእሱ ሞት በሙዚቃው ኢንዱስትሪ ውስጥ እና በዓለም ዙሪያ ባሉ አድናቂዎች ላይ ከፍተኛ ሐዘንን ማዕበልን ላከ። ይህም በሙዚቃው ኢንዱስትሪ ውስጥ እና በዓለም ዙሪያ ባሉ አድናቂዎች ላይ ከፍተኛ ሐዘንን ማዕበልን ፈጠረ። ሊተካ የማይችል ባዶነትን ትቶ ሄዷል። ኔት ዶግ በሙዚቃው ላይ የሚያሳድረው ተጽዕኖ ከቻርት ስታቲክስ እና ምስጋናዎች ያልፋል። እሱ የባህል ክስተት ነበር። ድምፁ የሂፕሆፕ እና R&B ወርቃማ ዘመን ጋር ተመሳሳይ ሆነ። የኔት ዶግ የማይረሱ መንጠቆች በዘመናዊ አርቲስቶች በተለያዩ ዘውጎች መከበራቸውን ናሙና መምሰላቸውን ቀጥሏል። ይህም ለዘላቂው ማራኪነቱ እና ኔት ዶግ በፍጥረቱ ውስጥ ነው። የእሱ ፈለግ በተከተሉ ስፍር ቁጥር የሌላቸው የኪነ ጥበብ ባለሙያዎች ከኬንድሪክ ላማር እስከ አንደርሰን ፓክ ድረስ በሙዚቃ መዋጮዎቹ ጊዜ የማይሽራውን ጥራት ያለውን እውቅና እና ክብር በመስጠት የእሱ ተጽዕኖ ይሰማል። የኔት ዶግ ቅርስ በታዋቂው ባህል ውስጥ በጥልቅ ተካቷል። ድምፁ ወዲያውኑ በሚታወቅና ከአዳዲስ ፈጠራ እና ከሙዚቃ የላቀ ዘመን ጋር የተቆራኘ ነው። የኔት ዶግ ሙዚቃ በጥልቅ ስንመረምር፣ ልዩ ትራኮችን በጥልቅ ስንመረምር፣ ብርቅዬ ማህደር ቀረጻ ወይም አስተዋይ ቃለ መጠየቆችን በቅርብ ከሚያውቁት ጋር በማሳየት ይህን ሁሉ በአድናቆትና በአርቲስቱ የደስታ ስሜት እንዲሁም የጂፈንክን ዘላቂ ይግባኝ እና የኔት ዶግ ድምፅ እንዴት መለያ ባህሪው እንደሆነ እንመረምራለን። የኔት ዶግ አጭር የህይወቱ እና ያበረከታቸው የሂፕሆፕ የሙዚቃዎቹ ሁሌም ከትውልድ የማይጠፋ እንዲሆን አድርጎታል። ሁሉም በስራው ሲከብር ይውላል። ዩቲዩባችንን ላይክ እና ሰብስክራይብ ያድርጉ። አመሰግናለሁ።